السلام عليكم ورحمة الله وبركاته. دينا يتكبراتشو يولو جيراناتيو بيچانالي بيتسابوچ እንዴት ናችሁ? እኔ ደህና ነኝ አልহামዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ከርዕሱ ላይ እንደተመለከታችሁት 175,000 ብር የፈጀ እቃ ነው የማሳያችሁ ማለት ነው። ስለዚህ 175,000 ምን ነው የተሰራው የሚለውን ኢንሻአላህ በዝርዝር ኢብራሂም የሚያሳየን ይሆናል ማለት ነው። ወደ ቪዲዮ ከማለፋችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብ አበረታቱ። ላይክ ማድረጋችሁን አትዘንጉ። ላይክ ስታደርጉት ነው ለሌሎች ተደራሽ የሚሆነው። ይሄ ቪዲዮ የሚፈልጉት ሰዎች ሊያገኙት የሚችሉት ላይክ ሲኖረው ነው ማለት ነው። ቀጥታ ወደ ቪዲዮ እናልፋለን። እሺ ወደ ቪዲዮ ስናልፍ እንግዲህ ኢብራሂም እስኪ 175,000 የፈጀ እቃ አሁን የተሰራበት ነው እንግዲህ የምናየው። ስለዚህ እስከ የት ነው የምንጀምረው? 175,000 ብር እቃ የቱ ነው? እቺ ለምሳሌ መዋቢያ ናት። መዋቢያ ናት። እሺ መዋቢያ ስትባል ሁለት መሳቢያ አላት። እቺ እንደገና ሁለት በር አላት። ታጣጭ ተከፋች አለ። ተከፋች ሁለት አላት። እሺ አሁን ይሄንን ሳይሆን እሺ ይሄ አሁን ኤምዲኤፍ ነው። ኤምዲኤፍ ነው። ኤችዲኤፍ አይደለም። ኤችዲኤፍ አይደለም። እሺ እቺ የመዋቢያዋ ማለት ነው። የመዋቢያዋ የሚቀባው ነው። ኤምዲኤፍ ነው። በፈለጉ ሰዓት ማደስ ይችላሉ። ማደስ ይችላል። አሁን እዚህ ጋር እንደምታየው ይሄ ሌላ ነው፣ ይሄ ሌላ ነው። እኛ ያው እንዲመቸን ብቻ የሆነ እንትን በትዕዛዙ መሰረት አድርገናል። እሺ ሌላም ቀለም ቢፈልጉ ልክ እንደዚህው ማለት ነው ማድረግ ይቻላል። በፈለጉ ሰዓት ማሳደስ ይችላሉ። አንዳንድ ቢኮስ መውጣት ማስቀመጫ አለ። እዚጋም ከፍ ያሉ ነገሮችን ማስቀመጫ ቁልፍ አለ። እሺ አሁን ስንት ነው የተሰራው? ይሄ አንድ ላይ ነው ይሁን በጠቅላላ ሙሉ አጠቃላይ ሙሉ ጠቅላላ አንድ ላይ ሲሆን እና የብቻ ብዙ ጊዜ ይለያያል፣ ዲስካውንት ይኖረዋል። አሁን ይሄን የብቻ ቢሆን ትራንስፖርትም 200 ምናምን ሺህ ይገባል። ግን አንድ ላይ ስለሆነ ትንሽ አስተያየት አለ። አንደኛ ትራንስፖርትም ይቀንስላል። አንዴ ስለሆነ ጭነው የምትወስዱ እንደኛ ስንሰራም ሆነ እዛው ወስደን ስናደርስ ለነሱ አንድ ላይ ማዘዙ አድቫንቴጅ አለ። መርሐባ። አሁን ደግሞ ወደ ሁለተኛው እቃ ነው የምናልፈው። እቺ ክችን ካቢኔቱ ስንት በስንት ነው የሚባለው? አሁን እቺ 2 ሜትር ከዚህ እስከዛ 2 ሜትር ወደዚህኛው ወደዚህ ሜትር ከ60 ናት። ሜትር ከ60 2 ሜትር ከ60 ቁመት ያው ነው። ማንኛውም አሁን ይሄ ደግሞ ኤችዲኤፍ ነው። ይሄ ኤችዲኤፍ ነው። ባለፈውም ሰርተናታል። ይችላል አይነት ያው አብዛኛው ሰው ይችን ነው ምርጫቸው የሚያደርጉት። ያው እዚህ ላይ መክፈያ ያለው ማዕከል ላይ መክፈያ ያለው ይሄን መክፈያ ያለው ይሄ ሲፈልጉ ማንሳት ይችላሉ። ተፈለጉ ማንሳት ይችላሉ። ተፈለጉ ደግሞ መጠቀም ይችላሉ። አንዲስ ከፈለጉ ይሄን ባለበት እንደገና ረዛዝም እቃዎችን ከፈለጉ ደግሞ ይሄ ተንቀሳቃሽ ማንሳት ይችላሉ። እንደዚህ ማለት እንደሶቹ ፍላጎት ነው። እዚህ ላይ ለየት የሚያደርገው ከስከዛሬ አሁን እስከዛሬ እዚህ ጋር ሆኖ ተሸካሚው ተንቀሳቃሽ ነው። አሁን ይሄ እንደምታየው ሙሉ ወጥ ነው። ሙሉ ወጥ ነው። ወዲላ ይሄን ሙሉ ወጥ ነው። ማሻአላህ እዚህ ጋር ይሄ ከዚህ በላይ ራሱን የቻለ ነው። አሁን ግን ይሄ ሙሉ ወጥ ነው። ማሻአላህ እዚህም ስንመጣ እንደዛው ነው። እህታችን ስታዘን የላከችው ፎቶ ይሄንን ነው የሚያዘው። በላከችው መሰረት ባዘዘችው መሰረት ወላታው እንደዚህ ማለት ነው። ከታችም ያው ስንመጣ ማሻአላህ ሰፊ ነው። ትልልቅ እቃዎችን ይይዛል። እሱ ራሱ ትልቅ ያለው እንደገና እዚህ ላይ አሁን ከስከዛር ለየት የሚያደርገው ደግሞ የዚህ ስንመጣ አሁን የስከዛር ይሄ ዝግ ነበር። እስከዛሬ ዝግ ነበር። አሁን ግን በይህም ገብተህ ማግኘት ትችላለህ። ይሄን በዛኛው ገብተህ በይህም ገብተህ ማግኘት ትችላለህ። በሁለቱም አቅጣጫ መግባት ይቻላል ማለት ነው። ይሄ እዚህ ላይ ስንመጣ አሁን ከስከዛር የሚያንስም የሚታለቅም የለውም። ያው ማየት ማመን ነው እንግዲህ። ይሄን ልዝጋለን። ሹርጣ መጥቷል። እዚያ ያሉ ሰዎች በይሄው እንትን መደለቂያ እንትን የሚሉት ይሄን ያው አልጋም ነው ማለት ይቻላል። ማሻአላህ ያው ዲዛይኑም እነሱ የመረጡት ነው። ከለሩም ያው እዚህ ላይ ግን አሁን እኛ ኪችን ቶፕ ከለሩ እኔ ቢለኛ ናቸው ብያለሁ ማለት ይሄ ጠፍቶ
ያው በአጋጣሚ ይሄን አዘውኛ እስከ ዛሬው ሌላ ነበር። ሌላ ነው። ማንኛውም ሰው የሚፈልገው ከለር አሁን ይሄ ነው። ይሄን ይፈልጉታል። ግን የለም ቆይና በዚህ አጋጣሚ አሁን ይሄ መጥቷል። ይሄ ሆነላቸዋል። ማሻአላህ። እሺ አሁን ደግሞ ወደ ዱላብ ወይም ቁም ሳጥኑ ለምን ነው ግን ሁለት ስም ያለው ስልጠይ? ዱላብም ትሉታላችሁ፣ ቁም ሳጥንም ትሉታላችሁ። ሁለቱን እንለዋለን። ለምሳሌ ወይ ሰው የሚጠራበት እንዲህ አካባቢው ሊሆን ይችላል። ያው ሁለቱም ያስኬዳል። ሁለቱም ስለሆነ ማሻአላህ። አሁን ይሄ ኤምዲኤፍ ነው። ይሄ ኤምዲኤፍ ነው። ቀለም የሚረጨው ማለት ነው። ኤምዲኤፍ የሚባለው የሚገለምጥ አይደለም። ማሻአላህ። እዛ ከሄደ በኋላ ይዘጋል። እሱ አቅጣጫ ማሳየት ብቻ ነው። ማሻአላህ። እዚህ ጋር ይቺ ስንመጣ ደግሞ ቁመቱን ጊዜም 240 ነው። 240 ጎኗ ይቻው ሜትር ከ80 ነው። ሜትር ከ80 በ240 ሜትር ከ80 በ240 ነው። እዚህ ጋር ስንመጣ እንደገና እስኪ አዲስ ነገር አለ ብለኛል። እስኪ ነው እዚህ ጋር አዲስ ነገር አላት። ብቻ አሁን ይሄ ስታየው አንድ ነው። መሳቢያው አንድ ነው። እሺ ግን ሁለት ነው። ማሳየት አንችልም እዚህ ላይ ሚስጥር ስለሆነ ካሜራው ወደዛ ባልና ኋላ እናሳየቻለን። ችግር የለም። ለኔ ለግሌ ታሳየኛለህ። ቶ አይ ፎቶ ላይ ይዩት እንዴት እንደሆነ ለምሳሌ ማለት ነው። እዚህ ላይ አሁን የሰው ዕቃ ስለሆነ ላይቶ ችግር የለም። ዝሮ ሁለት ተሳቢ ነው። ሚስጥር ዕቃ ማስቀመጫ ለማንም ሰው የማያገኘው አለ ከባለቤት ውጪ ማለት ነው። ባለቤት ብቻ ነው። ስለዚህ ካሜራ ማየት የለበትም። ከፈለጉ ለምሳሌ ሚስጥሩ አንተን በውስጥ አውርተው እንደዛ አድርገህ ስራለን ብለው ማለት ይችላል። ግን እዚህ ላይ ካሜራውን ወደዛ አድርገውና ላሳያቸው ለኔ በኋላ አይደለም እንዴት እንደምከፍት አያውትም እነሱ ግን እንዴት ማግኘት አይችሉም። ደግሞ አሁን ያው ተከፈተ። እንዴት ተከፈተ? ያው እኔ ብቻ ነኝ ያየሁት። ማሻአላህ። ለምሳሌ አሁን ዕቃ እዚህ ጋር ያስቀምጣሉ። አይቻ አሁን ጥቃቅን ወርቅ ምናምን የመሰሉ ነገሮችን ሲሳብ ያኛው ጋር አብሮ ስለሆነ እንደዚህ ተስቦ የሚወጣው ማለት ነው። በቃ አሁን ይሄ ያለ አሁን ተዘጋ። ሳቦስ ወዲያ በለሱ። እሺ ካሜራ ጀርባ ነው የሚዘጋው የሚከፈተው። መርሀባ በጣም አሪፍ ነው። እኔ ራሱ ማሰሪያው እንደዚህ ነው። አሁን ተዘግታለች። እንዴት ተዘጋ እንዴት ተከፈተ? እሱን ባለቤትና ነው የሚያውቀው። ስለዚህ በጣም አሪፍ ነው። አንዳንድ ነገሮችን ሰው እንዲያያቸው ለመደበቅ የምትፈልጓቸው ዕቃ ካሉ በዚህ መልኩ መሆን ይችላል። በዚህ መልኩ ይቀመጣል ማለት ነው። ያው እዚህ ማሻአላህ ነው። በጣም አሪፍ ነው። እንደዛ አዳዲስ ነገሮችን መስራቱ በጣም አሪፍ ነው። ቀጣዩ ደግሞ ወደ አልጋ ናት። እንግዲህ ያው ሜትር ከ50 ነው የተለመደው። ሜትር ከ50 ነው። ያው ብረቱ ገና ቀለሙ ስላላስገባ ነው። በጣም እዚህ ጋር ብረት አለው ከታች ችፑድ ያለው። ሲቀጥል ሜትር ከ50 ናት። ይቺ ባለ ሁለት ኮሜዲን ነው። ይቺ ትለያለች። እዚህ ወደዚህ አንድ ናት። ይቺ ኮሜዲን አለች። ሁለት መሳቢያ በዛም ልክ በዛም ተመሳሳይ ነው ማለት ነው። ስለዚህ ስንት ዕቃ ሆነ ማለት ነው? አልጋ፣ ቁም ሳጥን፣ ክችን ካቢኔት እና መዋቢያ 4 ዕቃዎች በ175,000 ብር። ይሄ እንግዲህ አሁን የተሰራበት ነው። ይሄንን ይሰራሁበት ነው። ይሄንን ዕቃ አሁን ሰራው ብትባል በዚህ የለም አይታሰብ። ለምን ለምሳሌ ዕቃ እኔ እንደሆነ እዚህ ጋር ልንገራቸውና ከ3 ቀን በፊት ማለት ነው ሚስማር 1450 ብር ሸጥኩ ጧት ላይ ማለት ነው። ከዛ ላዝ ስደውል እዛ ጋር ስንት ገዛሁኝ? 1500 ብር። አንተ የገዛው? እኔ የገዛሁት 1500 ብር 50 ብር ከኪሴ ጨመርኩ ማለት ነው። ለምሳሌ ዕቃ ሳልይዝ ብር ብቀበል ማለት ነው አደጋ ውስጥ ገባ አልገባም? አሁን አንዳንድ የሚስገበገቡ ነጋዴዎች ዕቃውን በእጃቸው ላይ ሳይይዙ ብር ይቀበላሉ። እስከ ዛሬ በሚሸጥበት ብለው አስበው ማለት ነው። እንደገና ኋላ ላይ ከስተመርም ጋር ይጣላሉ ሲጨምርባቸው ማለት ነው። እንደዚህ አይነት ነገር ስላለ ለምሳሌ አሁን ኢብራሂም ይሄን 175,000 ብር ያልከው የተሰራበት ነው እንጂ አሁን የምትሰራበት አይደለም። ግን ለምሳሌ እዚህ ላይ አሁን ይሄንን 175,000 ተዋውያለሁ።
175,000 ተዋውዬ እቃ ቢጨምርብኝ ቀብድ ያልመልስ ከስር ቢሆን እኔ እሰጣለሁ እንጂ ለሰዎቹ ቀብድ ያልመልስ። ውለታ ማጥበቂያ ሰውየው መጀመሪያ ነው ስትዋዋል ቀድሞ እቃ መያዝ ነው ግዴታ። በቃ አሁን አልሐምዱሊላህ አለኝ እቃ ላያስኩት ስራህን ይሄ ነው የምልበት የለኝም። ቢጨምርም አሁን ሁሉን ነገር እኔ የምገዛ የለኝም። በፊት ወዲያው ከሰዎቹ ጋር ስባባል ሁሉንም እይዛለሁ። በዚህ መልኩ ኢንሻአላህ ይሄን ነገር ወስጄ አስረክባለሁ ማለት ነው። እና በዚህ አጋጣሚ ያው ስለዚህ አሁን 175,000 እነ ቪዲዮ አይታችሁ በዚህ ስራ ለነምትሉ አይሆንም። በቃ ይሄን ዛሬ ተሰርቶ የሚገባበት ነው። በቃ የሚገባበት አሁን ይሄን ካሉ አዲስ ለምሳሌ ዛሬውን ጠይቀህ ማቴሪያል በስንት እንደሚሸጥ የራስን ሂሳብ ታወጣለህ ማለት ነው። አዲስ ቪዲዮ አይተው አጋጣሚ ማታ የሚደውሉልኝ ነገ የሚደውሉልኝ የአንዷን ቀን ሂሳብ ነው አውጥቼ ምን የዛሬው እንጂ ነገማ ሌላ ነው። በዚህ አጋጣሚ ያው የገጠማቸው ደንበኞች አሉ እንደዚህ አይነት ነገር ማለት ነው። በቃ ከለት አንድ ቀን ሁለት ቀን ዋጋ አለው። ኧረ በጣም ነው ያለው። እያፈረሱብን ነው። ለምሳሌ ብር ሳናስገባ እኔ ለምሳሌ ሚስማር አዝዤ በሻራ መቶ አዝዣለሁኝ። በነገው ስንት አለኝ? 500 ብር ነው አለኝ። ትናንት መኪናው ሳይጭነው ቀርቶ ማለት ነው። ያለውን ልዩነት እንግዲህ ባንድ ቀን ትናንት እንዲህ ብላኛ የትናንትማ ሌላ ዋጋ ነው በጫንቃ አለኝ። እና እንደዚህ አይነት ነገር ስላለ የቻናል ቤተሰቦችም እንግዲህ አዛችሁ በቃ ብራችሁን እንዲሁም እኔ የምመክራችሁ ማለት ነው ለእናንተም ለኢብራሂምም ወይም ለሌሎች ፈርኒቸሮች በቃ ሙሉ ብር ብከፍሏቸው ይብታላ ለቃ ከዛሬ ነገ እየጨመረ ስለሚሄድ ቀብዲ 100,000 ተቀበልኩ ወይም 50,000 ተቀበልክ የ200,000 ብር ዕቃ ስትሰራ ያን ዕቃ የለም ግን ሙሉ ብር ቢከፍሉ በዛ ብር ዕቃውን ታመጣለህ። እንደዚህ አይነት ነገር ነው። ያው ኢንሻአላህ ወደፊት እንግዲህ የሚጠብቁ ደንበኞች አሉኝ። ያው ይሄ ጅምላይት እንግዲህ ለነሱ የተገዛ ነው። ኢንሻአላህ ለዚህ ማስዋቢያ አልጋ ያዘዙኛሉ። እዛ ላይ ይሄን አሁን አልጋው ላይ ነው። አሁን እዚህ አልጋው ላይ የለውም ከላይ ዝም ብሎ ነው። ቦታ አልተሰራለም። ኢንሻአላህ በውስጥ ምናምን ተቀባብሮ አምፖል ምናምን ያለው ያዘዘ ልጅ አለ። በዛ መልኩ ያው በተስፋ ጠብቅ እንግዲህ ከዚህ ቀጥሎ የእናንተ የሁለታችሁ ሁለት ናቸው ያውቁታል። መርሐባ ለነሱ ነው። እሺ የቻናሌ ቤተሰቦች እንግዲህ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። ኢንሻአላህ ተወዱታላችሁ ብዬ ተስፋ አደርጋለሁኝ። ማሰራትም ከፈለጋችሁ እንግዲህ የኢብራሂም ሰኢድ ጊራና ማለት ነው። ያው ስልክ ቁጥሩን ኮሜንት ላይ እንደተለመደው አስቀምጣለሁኝ። ደውላችሁ የምታዙት ይሆናል። እሱም በታማኝነት ሰርቶ የሚያስረክባችሁ ይሆናል ማለት ነው። ቪዲዮውን ከማብቃታችን በፊት ለሁሉ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ሁሉ ጊራና ቲዩብን አበረታቱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።